ቆይቼ እግዚአብሔርን ደጅ ጠናሁት። እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። ከጥፋት ጉድጓድ ከረግረግም ጭቃ አወጣኝ። እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም አጸና። አዲስ ዝማሬን ለአምላካችን ምስጋናን በአፌ ጨመረ። ብዙዎች ያያሉ ይፈሩማል፣ በእግዚአብሔርም ይታመናሉ። እግዚአብሔርን የታመነ ወደ ትዕቢተኛና ወደ ሐሰተኛ ያልተመለከተ ሰው ምስጉን ነው። አቤቱ አምላክ ሆይ ያደረግከው ተአምራት ብዙ ነው፣ አሳብህንም ምንም የሚመስለው የለም። ባወራም ብናገርም ከቁጥር ሁሉ በዛ። መዝሙረ ዳዊት ምዕራፍ 40 ከቁጥር 1 እስከ 6። በማለዳ ቀን መጀመር ከእግዚአብሔር ሐሳብ ጋር ሕይወትን መጀመር ነው። በማለዳ ቀንን መጀመር በቀን ውስጥ ሊፈጠሩ ያሉ ማናቸውንም ነገሮች በእግዚአብሔር ትእዛዝና በእግዚአብሔር ሐሳብ ውስጥ ለማስገዛት የሚጠቅም መንፈሳዊ እርምጃ ነውና በዚህ ማለዳ አብራችሁን የምትጸልዩ ሰዎች የተባረካችሁ፣ ቀንን ቀድማችሁ የምታውቁ የእግዚአብሔር ጠቢባን ልጆች ናችሁ። የእግዚአብሔር ልጆች እንደ እግዚአብሔር አይነት የጥበብ መንፈስ የሞላቸው ሰዎች ናቸው። በዚህም ምክንያት ቀናቸውን፣ ሕይወታቸውን፣ እቅዶቻቸውን፣ እያንዳንዱን የሚያስቡትን ነገር የሚጀምሩት ከእግዚአብሔር ሐሳብ አንጻር ነው። ይህም ሐሳብ የሚገኘው ልክ ኢየሱስ በማለዳ ተነስቶ ብዙዎች ተኝተው እያሉ እሱ ወደ ተራራ ወደ ከፍታ ቦታዎች እየሄደ በማለዳ ይጸልይ እንደነበር መጽሐፍ ቅዱሳችን ይናገራል። የእግዚአብሔርን ፈቃድ ይቀበል የነበረው ለዚህ ነው። ቀን ያገለግላል፣ ከቀኑ በፊት ግን በማለዳ ሄዶ ይጸልያል። በዚህ ውስጥ አንድ ቁልፍ እንማራለን። ኢየሱስ በቀን ውስጥ የሚያደርጋቸውን ታምራቶች በማለዳ ሄዶ ከአባቱ ይቀበል እንደነበረ፣ ከአባቱ የእግዚአብሔርን ፈቃድ ይካፈል እንደነበር እንማራለን። ስለዚህ ወዳጆቼ በቀን ውስጥ የምታሳልፉትን በሚቀጥሉት ዘመናቶቻችሁ ውስጥ ሊሆኑ የሚገባቸውን ነገሮች የምትቀበሉት በማለዳ በምታደርጉት ከእግዚአብሔር ጋር ባላችሁ ህብረት መሃል ነው። ስለዚህ አሁን የምናደርገው ጸሎት እግዚአብሔር የሚፈልገው፣ እግዚአብሔር የሚያየው፣ እግዚአብሔር የሚቀበለው ነው። አሁን በማለዳ እንጸልያለን፣ መልስን እንቀበላለን። ጌታ ደግሞ በጣም ይረዳናል። አምናችሁ በመንፈስ ሆነን እንጸልያለን። ምናልባት በመሃል አእምሯችሁ በቃ ሊላችሁ ይችላል፣ ስልችት ልለው ይችላል። በዛን ሰዓት እናንተ ጸሎት በቅቷችሁ ደክሟችሁ ሳይሆን አእምሯችሁ የዘጋችሁ ሰዓት ስለሆነ ያንን ከወዲው አምናችሁ አውቃችሁ እስከ መጨረሻ በመጸለይ በእምነት እንድትጓዙ አሳስባችኋለሁ። እግዚአብሔር አባታችን ሆይ በማለዳ ወደ አንተ መጥተናል። ወደ አንተ ስንመጣ ሊቀበለን፣ ሊያወራን፣ ከእኛ ጋር ህብረት ለማድረግ የሚፈልግ አካል እንዳለ የተሰማን ያውም አንተ እንደሆንክ ያመንን እግዚአብሔር ሆይ በእምነት ወደ አንተ መጥተናል። ያየነው አካል ባይኖርም፣ የምናየው ነገር ባይኖርም፣ ድምፅ ባንሰማም፣ ሚነካን የሰው እጅ ባይኖርም እግዚአብሔር ሆይ አንተ ግን መጽሐፍ ቅዱስ እንደሚናገር እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ይገባል እንደሚል እኛ በእምነት በእውነት በመንፈስ በማናየው ዓለም በማንሰማው ድምፅ በማንዳሰው ነገር ላይ ቆመን እግዚአብሔር አባታችን ነው፣ ወልዶናል፣ ይሰማናል ብለን ተወራርደን ወደ አንተ ቀናችንን በመጀመር መጥተናል። ሳያዩ የሚያምኑ ብፁዓን ናቸው ብለህ በአፍህ እንደመሰከርክልን ሳናይህ አለህ ብለን አምነናል። እግዚአብሔር ሆይ ሳንጨብጥህ ትጨብጠናለህ፣ ትይዘናለህ፣ ከእኛም አልፎ ቀናችንን ታስገዛልናለህ ብለን ወደ አንተ ደርሰናል። አባት ሆይ መጽሐፍ እንደሚናገር እግዚአብሔር አባት ሆይ ምስጋናን የሚሰዋ እርሱ ያከብረኛል እንደሚል አንተን ለማክበር አሁን ምስጋናን በመሰዋት በፊትህ መስዋዕታችንን ማቅረብ እንጀምራለን። አምልኳችን ነውና ይሄ ስግደታችን፣ ይሄ ጉልበታችን ላንተ ተንበረከከው ባንተ ፊት በጸሎት የሆነው ሁሉ አንተን ማክበሪያችን ነውና እግዚአብሔር ሆይ በዚህ ሰዓት ከፍ ከፍ እናደርግሃለን። አምላክ ሆይ ልዑል ሆይ በጌታ በኢየሱስ ስም በዚህ ዕድሜያችን ውስጥ ብዙ መንገድ ካንተ ጋር መተናል። ብዙ ጉዞ ተጉዘናል። በብዙ ስትረዳን አይተናል። በብዙ መንገድ ላይ ፊትህን፣ እጅህን፣ ክብርህን ገልጠህልናል።
እንኳን አይደለም ጠላቶቻችን፣ እንኳን አይደለም ሰዎች እግዚአብሔር ሆይ እኛ ራሳችን እንኳን እንደምንጠፋ እርግጠኛ ሆነን ባለንበት ሰዓትና ጊዜያት ላይ መተክ እጅን ገልጠህ አትሞትም ብለህ ሞቴን ሽረኸው አይቻለሁ። አንተ ከሞት ባሻገር የምትገለጥ፣ አንተ ከድህነት ባሻገር የምትገለጥ፣ አንተ እግዚአብሔር ከእነዚህ ደረጃዎችና ገደቦች አልፈህ በእኛ ሕይወት የምትሰራ የቁርጥ ቀን ወዳጃችን አባታችን ሆይ ስለ አባትነትህ ክብር ላንተ ይሁን። እግዚአብሔር ሆይ ከዛም አልፎ በመንፈስ ዕለት ዕለት ስለምታረሰርሰን በጎዳናዎቻችን ላይ የነበሩ ወጥመዶች ተሰባብረው ተበጣጥሰው ከመንገዳችን አንተን አይተው ስለሸሹ እግዚአብሔር ሆይ ጠላቶቻችን በአንድ መንገድ መጥተውብን ነበር፣ በአንድ መንገድ ተሰብስበውብን ነበር፣ በአንድ ሐሳብ፣ በአንድ መንገድ፣ በአንድ አይነት አቋም ይጥፉ በሚል ይሙቱ፣ ይደህዩ፣ አይሳካላቸው፣ መንገድ አይሁንላቸው፣ ቀን አይውጣላቸው እያሉ በአንድ መንገድ መጥተውብን፣ ነገር ግን ጌታ አምላክና መድኃኒት ሆይ ያንተ ህልውና፣ ያንተ አብሮነት፣ እንደው ያንተ መገለጥ በሰባት መንገድ በታተነልን ጌታ ሆይ ዛሬ ሕያዋን ነን። ዛሬ ባንተ ፊት ቆመናል። ዛሬ ምስጋናን ለመሰዋት እቺ ብቻ አሳይመንት ተሰጥታን ባንተ ፊት ቆመናል። የኛ የቤት ሥራ፣ የኛ ኃላፊነት፣ የኛ ድርሻ አንተን ማመስገን ነው። የኛ እጃችን ላይ የተቀመጠው አድርጉ የተባልነው መስዋዕት ማቅረብ ነው። እናቀርብልሃለን። እኛ ሰነፎች አይደለንም። እኛ እግዚአብሔር መብታችን ስለሆነ እንደሰራልን አናስብም። ጌታ አምላኬ ሆይ እኔና የሚሰሙኝ ሰዎች ሆነን አንተን ከፍ እናደርጋለን። መብታችን አይደለም፣ ቸርነትህ ነው የሰራልን። እግዚአብሔር ሆይ እውቀታችን አይደለም፣ ደግነትህ ነው ሰው ያደረገን። እግዚአብሔር ሆይ የእኛ አቅም አይደለም፣ ያንተ እኮ ነው እኛን ሰው አድርጎ ያቆመን። አባባ በኢየሱስ ክርስቶስ ስም በዚህ ማለዳ ላይ ከሚጠፉት ስላልሆንኩ፣ ከሞቱት ስላልሆንኩ፣ ከምድር ላይ መታሰቢያነታቸው ከሌለ ሰዎች ስላልሆንኩ፣ ስላልተመደብኩ አመሰግንሃለሁ። ክብርን ሰጥሃለሁ፣ ሞገስን ሰጥሃለሁ። ኃይል ላንተ ይሁን። ሁሉም ነገር ይገባሃል። አባት ሆይ ምስጋና ይገባሃል፣ መክበር ይገባሃል። አባቴ ስለሆንክ፣ ሀብቴ ስለሆንክ፣ ብልጽግናዬ ስለሆንክ፣ ክብሬ ስለሆንክ፣ ሞገሰ፣ ምሕረቴ፣ ቸርነትና ደህንነት ማግኛዬ፣ እግዚአብሔር ምንጬ በጌታ በኢየሱስ ስም አመሰግንሃለሁ። አልጋዬ ላይ በተኛሁበት አልቀረሁም። ይኸው ነግቶልኝ ተነስቻለሁ። ካንተ ጋር ኅብረት እንዳደርግ ደግሞ እድል ስለሰጠኸኝ አመሰግንሃለሁ። ጌታ ሆይ ብዙ ሥጋዬ እየተጫጫነኝ አታመስግን ይለኛል። ብዙ አእምሮዬ እየተጫነኝ ተው በቃ ይለኛል። እንደው የሃይማኖት ስርዓት ብቻ ነው የሚል የሰነፍ ክስ አለ። ጠላት በብዙ እየጮኸ እኔ ግን አንተ ጋር ስጠጋ ገና አፌን ስከፍት እንደምወድህ ልቤ ይናገርብኛል። እግዚአብሔር ሆይ አንተን እንደሚፈልግ ውስጥ ይመሰክራል። እግዚአብሔር በዛው ልክ ደግሞ እንደወደድከኝ ያውቃለሁ። ልጅህን በመስቀል ላይ ለኔ አሳልፈ እንደሰጠህኝ እግዚአብሔር ሆይ ምን ያህል ፍቅርህን እንደገለጽክልኝ ያውቃለሁ። ነፍስን ለወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም እንደሚል ቅዱስ ቃልህ በጌታ በኢየሱስ ስም ነፍስህን እስከ መስጠት እኛን የጠበክ እኛን የወደድክ እግዚአብሔር ሆይ እናመሰግንሃለን። ክብር ላንተ ይሁን፣ ሞገስ ላንተ ይሁን፣ ኃይል ላንተ ይሁን፣ ክብር ላንተ ይሁን። በዚህ ምስጋናችን ውስጥ ጠላቶቻችን ይመጡ። በዚህ ምስጋናችን ውስጥ እግዚአብሔር ሆይ ሰንሰለት ከኛ ላይ ይበጠስ። በዚህ ምስጋናችን ውስጥ የጠበከን መድኃኔዓለም እግዚአብሔር ሆይ በጌታ በኢየሱስ ስም ክሶቻችን ከላያችን ላይ ይቀደዱ። ቤታችን ውስጥ ሰላም ይግባ። ቤታችን ውስጥ ደግነትህ ይግባ። ቤታችን ውስጥ ሕይወት ይግባ። ሰላም ላጡ ቤተሰብ ጩኸትና ጭቅጭቅ፣ ጭንቀት ብቻ የሕይወታቸው አካል እስኪመስል ድረስ የተጫጫነባቸው እግዚአብሔር ሆይ የማይፈልጉትን አይነት አካሄድ እየሄዱ ያሉ ሰዎች ውስጣቸው ላይ ባይመቻቸውም አማራጭ አጥተው ዝም ብለው እየኳተኑ ያሉ ሰዎች ጋር እጅህ እንድደርስላቸው በዚህ ማለዳ ጸልያለሁ። እግዚአብሔር በእኛ ቤት ውስጥ ሰላምህን ይዘህ ግባ። ሰላሜን እሰጣችኋለሁ፣ ሰላሜንም እተውላችኋለሁ። እኔ የሚሰጣችሁ ሰላም ዓለም እንደሚሰጠው ሰላም አይደለም ብሎ
ኢየሱስ እንደተናገረ እግዚአብሔር ሆይ ሰላምህን ተውላቸው፣ ሰላምህን ስጣቸው። ነፍሳቸው ውስጥ ረፍት ይመስከር። ነፍሳቸው ውስጥ እግዚአብሔር ሆይ ተምረው ውጤታማ እንዲሆኑ፣ ሰርተው እንዲባረኩ፣ እግዚአብሔር በደህንነትና በጤነኛ መንፈስ አንተን እንዲያመልኩ አንተም ታመልከኛለህ እንደሚል ቃል እግዚአብሔር ሆይ እንዲያመልኩህ በኢየሱስ ክርስቶስ ስም ውስጣቸው በሰላምህ የራሰ እንዲሆን እጸልያለሁ። በእኔ ቤት ውስጥ ይህንን አድርግ። በወዳጆቼ ቤት ይህንን አድርግ። በወላጆቼ ቤት ይህንን አድርግ። እግዚአብሔር ሆይ በትዳሬ ላይ ይህንን አድርግ። በክርስቶስ ኢየሱስ ስም አንተን መከተል ሞኝነት እንዳልሆነ፣ አንተን ማለት እግዚአብሔር ሆይ ምንም አለማወቅ እንዳልሆነ፣ ሰዎች በእኛ መረጋጋት፣ በእኛ ሰላም፣ በውስጣችን ረፍት አይተውን እንዲሁ እንዲመሰክሩ መጽሐፍ ቅድም እንዳነበብነው እንደሚል ብዙዎች አይተው ይፈሩማል እንደሚል አንተን እንዲፈሩ፣ እግዚአብሔርን እንዲፈሩ፣ ለካ እግዚአብሔር ይሰማል፣ ለካ እግዚአብሔር በዚህ ልክ ቅርብ ነው እንዲሉ በኢየሱስ ስም በእኛ ቤት የጀመርከውን ተአምራት እንድትቀጥለው ጸልያለሁ። በእኛ ሕይወት ውስጥ እግዚአብሔር እየሰራኸው ያለኸውን የድል መንገድ፣ እየሰራኸው ያለውን እግዚአብሔር የማሸነፍን መንገድ፣ እየሰራኸው ያለኸውን እግዚአብሔር የድልና እግዚአብሔር ጠላቶቻችንን የመታህበትን መንገድ እንድትቀጥለው ጸልያለሁ። እግዚአብሔር በልጅነታችን የትም አይደርሱም ብሎ ያሉ ያሰቡ የገመቱም አካላት እነሱ ክፉ ሆነው ሳይሆን ምንም የሚታይ ነገር ስላልነበረ እንደዛ ያሰቡ ሰዎች ዛሬ አንተ በእኛ ያደረግከውን ነገር አይተው እያመሰገኑ አሉ። ከዚህ በኋላም እያመሰገኑ እንዲቀጥሉ ተአምራትን ማድረግን በእኛ ሕይወት ላይ ቀጥል። እግዚአብሔር ምስጋናችንን በሰዋን ጊዜ ጠላቶቻችን ይቀጡ በኢየሱስ ክርስቶስ ስም። ኢዮሳፍጥ ጠላት ሰፍሮበት ምንም አይነት የሚያደርገው ነገር ግራ በገባው ሰዓት ላይ ነጭ ልብስ የለበሱ ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ የሚሉ መዘመራኖችን አቁሞ ይህንን ዝማሬ ቸርነትህን ማወደስ በጀመረ ጊዜ እግዚአብሔር ድብቅ ጦርን አስነሳ። ጠላቶቻቸውን እንደመታ እንደሚናገር በጌታ በኢየሱስ ክርስቶስ ስም ድብቅ ጦር እኛን በሚያስጨንቁ ነፍሳችን ላይ ረፍት ባሳጡን አካላትና አጋንንቶች ላይ ድብቅ ጦርህ፣ ድብቅ አሰራርህ፣ ድብቅ ማዳንህ በእኛ ላይ እንዲገለጥ እጸልያለሁ። እግዚአብሔር ሆይ ጨለማችን ይብራ፣ የፈራናቸው ነገሮች ይነሱ ከኛ ላይ። እናመሰግንሃለን። ምስጋናን እንደረድራለን፣ ምስጋናን እናወራለን፣ ክብርህን እንናገራለን፣ ኃይልህን እንናገራለን። አንቆጥብም። በኢየሱስ ክርስቶስ ስም ዝም አንልም። እግዚአብሔር ይችላል፣ እግዚአብሔር ይሰራል፣ እግዚአብሔር ያድናል፣ ያለመልማል እንላለን። በናዝሬቱ በጌታ በኢየሱስ ስም የድል መንገድ አስጀምረህናል። የማሸነፍን መንገድ አስጀምረህናል። የድል መንገድ እግዚአብሔር በእኛ ሕይወት ላይ ሆኗል። ይኸው አየን። ቆመን አልቀረንም፣ ጠፍተን አልጠፋንም። በማለዳ ምሕረትን እየመገብከን ነው። በማለዳ ካንተ ጋር የመሆንን እድል እየሰጠህን ነው። በማለዳ ጠላቶቻችን እንደተወራረዱብን፣ በማለዳ እንደሚጠነስሱብን አይደለም። አንተ ሌላ ምሕረት እያቀዳችህን ነው። አንተ ሌላ ቀን እየሰጠህን ነው። በቀናችን ውስጥ ያለ እግዚአብሔር በረከት ወደ ቤታችን እንዲገባ ጸልያለሁ። እንዳንተላለፍ ጸልያለሁ። በዚህ ቀን ውስጥ ምሕረትን እንዳንተላለፍ ጸልያለሁ። በጌታ በኢየሱስ ስም እግዚአብሔር ሆይ እንደ በጎች ዝም ብሎ መቅበዝበዝ በጌታ በኢየሱስ ስም አይበጅም፣ አያዋጣም። እግዚአብሔር ሆይ ከአንተ ጋር መሆን፣ አንተ ጋይድ የምታረገው ሰው፣ አንተ በዚህና በዚያ ነው እያልክ አቅጣጫ የምታሳየው ሰው ከአንዳች ነገር አይጎልም፣ ከምሕረት አይጎልም። መጽሐፍ እንደሚናገር እግዚአብሔርን የሚፈልጉ ግን ከአንዳች ነገር አይጎሉም እንደሚል፣ ከመልካም ነገር አይጎሉም እንደሚል፣ ከመልካም ነገር አንጎልም። ትልቁ ኪሳራ የጠላት ውጊያ ብቻ አይደለም፣ አለማወቅ ነው። እግዚአብሔር መጉደል ነው። በኢየሱስ ክርስቶስ ስም ከዛ ኪሳራ ነፍሳችንን እንድትጠብቃት ጸልያለሁ። ውስጣችንን መንፈሳችንን ጠብቅ እግዚአብሔር። ኃይላችንን የምናፈስበት ቦታ ያ ቦታ የተሳሳተ እንዳይሆን በአቅጣጫ ጠቁመን፣ በመንፈስህ ጠቁመን፣ በኃይልህ ጠቁመን፣ በአመራርህ ጠቁመን። እግዚአብሔር ሆይ እንደዚህ ሂድ በለኝ ዛሬ። በዚህ መንገድ ውጭ በላት ዛሬ እህተን። በዚህ መንገድ ውጣ በለው ወንድሜን። እግዚአብሔር አባተ ሆይ በጌታ በኢየሱስ ክርስቶስም
ባንተ መንፈስ የሚመሩ እነዚያ ማቹርድ የሆኑ እነዚያ የበሰሉ ያንተ ልጆች እንደሆኑ መጽሐፍ ሮሜ መጽሐፍ ላይ ይናገራል። በጌታ በኢየሱስ ስም በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸውና እንደሚል አንዱ የልጅነት መገለጫ ባንተ መንፈስ መመራት ነው። ባንተ መንፈስ ውስጥ መግባት መኖር፣ በዛ አመራር ውስጥ መሄድ ነው። በጌታ በኢየሱስ ስም ብዙ ቀን ያላንተ ወተን ከስረናል። ብዙ ቀን ያላንተ ሳንመራ ዝም ብለን በራሳችን ማስተዋል ተደግፈን ወድቀናል። ዛሬ ግን በማስተዋላችን አይደለም፣ በራሳችን አቅም አይደለም። የኛማ አንዳች ነገር አያመጣም፣ አንድም እርምጃ አያስኬድም። በጌታ በኢየሱስ ስም መንፈስ ቅዱስ ሆይ እየመራህን ወደ በረከታችን እንድትወስደን ጸልያለሁ። የእግዚአብሔር እጅ አብራ እንድትወጣ ጸልያለሁ። የእግዚአብሔር ክንድ ከኛ ጋር እንዲቀጥል ጸልያለሁ። የእግዚአብሔር አቅም ኃይላችን እንዲሆን ጸልያለሁ። ጠላቶቻችን አይተው ይሄማ ከእግዚአብሔር ጋር ነው ያለው ብሎ እስኪለዩ ድረስ፣ አጋንንቶች እስከማይጠጉን ድረስ፣ ነገር የሚያበላሹት ወደኛ ሊደርሱ እስከማይችሉ ድረስ አባት ሆይ እጅህን ግለጥ፣ ክብርህን ግለጥ፣ ማዳንህን አሳየን። መጽሐፍ እንደሚናገር በራስህ ማስተዋል አትደገፍ እንደሚል አልደገፍም በማስተዋል። ወንድሞችም እህቶችም አይደገፉም በማስተዋላቸው። ይህንን ጸሎት የሚሰሙኝ አካላት በሙሉ በማስተዋላቸው የሚደገፉ አይደሉም። በማስተዋላቸው ቢደገፉ ኖሮ ይህንን ጸሎት ለመጸለይም አልመጡም። አንድ ሰው ካልደከመው በስተቀር ልጸልይ ብሎ አይመጣም። ጌታ ሆይ አንተን ፈልገው ነው እና የመጡት። በጌታ በኢየሱስ ስም ያንተ ጥበብ ያንተ አመራር እንዲመራቸው ጸልያለሁ። አምላክ እንዳላቸው ሰው ሆነን በጠላት መንገድ ከሩቅ እንድንለይ ጸልያለሁ። ከሩቅ እንድንታወቅ ያስታውቃል ካንተ ጋር የሆነ ያስታውቃል ካንተ ጋር የሄደ ያስታውቃል ካንተ ጋር የወጣ የገባ ሰው ጴጥሮስን አላውቀውም ብሎ 3 ጊዜ ሲክደው ያቺ የቤት አጋዥ የሆነች ሴት መታ ይሄማ ድምፁም ሁኔታው ሁሉ እርሱን ይመስላል ብላ ከሩቅ ለየችው። አንተን ይመስላል ካንተ ጋር የዋለ አንተን ይመስላል። አንተን ንግግሩ አንተን ይመስላል። ውሎ አንተን ይመስላል። በረከቱ አንተን ይመስላል። ስኬቱ አንተን ይመስላል። ሰላሙ አንተን ይመስላል። የውስጥ መረጋጋቱ አንተን ይመስላል። እግዚአብሔር ሆይ ካንተ ጠጥተን ካንተ ሆነን ካንተ ጋር ውለን ካንተ ተቃራኒ ልንሆን አንችልም። አንተን ነው የምንመስለው። ጠላት ይለየን፣ ጨለማ ይለየን፣ ክፉዎች ይለዩን፣ መልካሞቹም ይለዩን። እግዚአብሔር በቀናችን ውስጥ በረከታችን ይወለድ ዛሬ በኢየሱስ ክርስቶስ ስም። ልፋት አንፈልግም። ውጤት አልባ የሆነን ህይወት አንፈልግም። ጨለማ ብቻ የሆነን ውሎ አንፈልግም። በቀናችን ውስጥ ግን እጅህን፣ ምሕረትህን፣ እርዳታህን፣ ፍቅርህን እንፈልጋለን። ናና ክበበን፣ ናና አስወጣን፣ ናና በረኝነት ውስጥ ጠቅልለን። መጽሐፍ እንደሚናገር እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በረፍት ውሃ ዘንድ ይመራኛል፣ በለመለመ መስክ ያሳድረኛል እንደሚል በጌታ በኢየሱስ ስትመራን፣ በረኝነት ውስጥ ስታቆየን፣ በለመለመ መስክ ውስጥ እየተሰማራን በረፍት ውሃ ዘንድ በዚያ እየኖርን መቆያችን መዋያችን ይታወቃል። ረፍት ነው ጌታ ሆይ፣ የለመለመ ነው፣ በረከት ያለበት ነው፣ ሰላም ያለበት ነው። ሰውን ምንጎዳ አንሆንም፣ ሰው ጋር ምንጋጭ አንሆንም። ጠላት ውስጣችን ያለውን መንፈስ የሚሰርቅብን ሰዎች አንሆንም። ምክንያቱም እረኝነትህ ከኛ ጋር ነው፣ ደግነትህ ከኛ ጋር ነው፣ መውጣት መግባትህ ከኛ ጋር ነው። ሰላምን ታበዛልናለህ፣ በጎነትህ ይከተለናል። እግዚአብሔር ሆይ ጨለማ አያገኘንም፣ ተኩላ አይመጣብንም። እባብና ግንጥ ቢመጣ እንጫማለን። በጌታ በኢየሱስ ክርስቶስም አንበሳ ቢመጣ እንደ ዳዊት እንገነጥላለን። መንፈስህ ኃይለኛና ጀግና ያደርገናል። ሳምሶን ጋር የመጣን አንበሳ እንደገነጠለ መንፈስ ወረደበት፣ አንበሳውን እንደ ጠቦት ቦጫጭቆ ገደለው እንደሚል በኢየሱስ ክርስቶስም መንፈስህ ከመጣ በኋላ ሰው ኖርማል መሆን አይችልም። መንፈስህ መጥቶበት አንድ ሰው እግዚአብሔር ሆይ ዝም ብሎ ትላንት በመጣበት ማንነት መመላለስ አይችልም። ያስለመኑን በሮች ይከፈቱልን። እግዚአብሔር ሆይ በብዙ ያስለመኑን፣ በብዙ የጨቀጨቁን፣ በብዙ አቅማችንን የመጠጡ በጌታ በኢየሱስ ስም ከመንፈስህ አመራር የተነሳ ዛሬ ማለዳ በዚህ ሰዓት በዚህ ቀን በጌታ በኢየሱስ ስም መልአክ ቀድሞ እንዲሄድ ጸልያለሁ። በቀናችን ውስጥ ያሉ ወጥመዶች ይሰብሰቡ፣ ይቃጠሉ በኢየሱስ ስም። ደጋሚ መንገዳችንን አስቀድሞ ወጥቶ ሊደግም የወጣ ክፋትን ሊያደርግ የወጣ ጨለማን ሊዘራብን የወጣ በጌታ በኢየሱስ ስም እንዲነሳ፣ እንዲወጣ፣ እንዲጠፋ ጸልያለሁ። እንዳይኖሩ ጸልያለሁ።
በጌታ በኢየሱስ ስም በመንገዳቸው ላይ ድልን አድርግ። በመንገዳቸው ላይ ኃይልህን ግለጥባቸው። በመንገዳቸው ላይ የተዘጉ በሮቻቸው ይከፈቱ። በመንገዳቸው ላይ ጨለማቸው ይብራ። በመንገዳቸው ላይ በጌታ በኢየሱስ ክርስቶስ በዛሬው ቀን እግዚአብሔር ሆይ ማርያም በኢየሱስ ክርስቶስ አስክሬን ላይ ሽቶ ልትቀባ ወደ መቃብሩ እየሄደች፣ ነገር ግን አንድ ጥያቄ በውስጧ ነበር። በማለዳ ተነስታለች። በማለዳ የቀደማት አምላክ እንዳለ ያልገባትም፣ በማለዳ የቀደመ አንዳች ነገር እንዳለ ያልገባትም። ነገር ግን ትላንት ያየችውን ነገር፣ ትላንት የሰማችውን ነገር፣ እንደ ትላንትና ጆሮዋ ውስጥ የገባን ነገር ይዛ እየሄደች እያለ ማን ይህንን ድንጋይ ያንከባልልኛል? ሽቶ እንዲቀባ ይህንን የምወደውን ኢየሱስን ሽቶ እንዲቀባ ማን ይህንን ድንጋይ ያንከባልልኛል እያለች እየሄደች፣ ድንገት ግን ወደ መቃብሩ ስትደርስ ድንጋዩ ተንከባሉ አገኘችው። እግዚአብሔር ሆይ በጌታ በኢየሱስም ዛሬ ስንወጣ በኢየሱስ ክርስቶስም ቀድመህ ወጥተህ አምላክና መድኃኒቴ ሆይ ድንጋዩ ቀድሞ የተንከባለለበት አድራሻ እንድትወስደን ጸልያለሁ። የሰጋነው ነገር ትላንት የሰማንበት አሰማም ሳይሆን ዛሬ ሌላ መልካም ዜና ይሁንልን። ዛሬ በጌታ በኢየሱስም የትላንትና ጉዳያችን፣ የትላንትና ፋይናንስ፣ የትላንትና ጤና፣ የትላንትና የትዳር ጉዳይ፣ የትላንትና የቢሮና የስራ ጉዳይ፣ የትላንትና ከሰዎች ጋር ያለን ነገር በጌታ በኢየሱስ ክርስቶስ በንግድ ዓለም ያላችሁ ጸልያለሁ። ዛሬ ስትሄዱ ድንጋዩ ተንከባሎ እንዳገኘችው ጉዳያችሁ ተንከባሎ እንድታገኙት የሰማይ እጅ እንዲቀድም ለምስክርነት እንድትዘጋጁ ጸልያለሁ። በኢየሱስ ክርስቶስም እንዴት ሆነ ሲባል በማለዳ ጸልዬ ነበር፣ እግዚአብሔር ግን ሰራው የሚያስብል ተአምራት በእናንተ ላይ እንዲሆን ከልቤ ከመንፈሴ በጌታ በኢየሱስ ስም ጸልይላችኋለሁ። እግዚአብሔር ይቅደማችሁ፣ መንፈስ ቅዱስ ኃይል ይሁናችሁ። የምታደርጉት ነገር ሁሉ ላይ ክንውን አይለያችሁ። እናንተ ነገር በመበላሸቱ የምትታወቁ አትሆኑ። ለጓደኞቻችሁ ትምህርት ስትሆኑ እግዚአብሔር ተአምራት የሚያደርግላት ሴት በመባል ታወቂ ጸልያለሁ። እግዚአብሔር መልካም የሚያረግለት ወንድም ተብለህ እንድትታወቅ በኢየሱስ ክርስቶስ ስም ባንተ ላይ ይሄ መንፈስ እንዲበዛ ጸልያለሁ። በዳንኤል ላይ የነበረ መንፈስ፣ በአብርሃም ላይ የነበረ መንፈስ፣ በዳዊት ላይ የነበረ መንፈስ፣ እነዚህ በሰለሞን ላይ የነበረ መንፈስ፣ በጳውሎስ በጴጥሮስ ላይ የነበረ መንፈስ፣ እነዚህ ታላላቅ እግዚአብሔር አብሯቸው የነበሩ ሰዎች መሃል ላይ በእነሱ ሕይወት ላይ የተገለጠው የእግዚአብሔር ክብር ዛሬ ቀናችሁን እንዲመራው ጸልያለሁ። ዛሬ መግባት መውጣታችሁን እንዲመራው ጸልያለሁ። ዛሬ በምትሄዱበት መንገድ ሁሉ ላይ ሪቫይቭ እንዲያረጋችሁ፣ እንደገና እንዲያነሳሳው፣ የሞተውን የጠፋውን እየሄደ እየጠፋ ያለን ህይወታችሁን እንዲመልሰው ጸልያለሁ። በናዝሬቱ ጌታ ሆይ ነፍሴን መልሳት፣ ስለ ስሙም በጽድቅ መንገድ መራኝ እንዳለ ዳዊት እንዲህ እያላችሁ እንድትመለሱ ጸልያለሁ። ነፍሳችሁ ትመለስ፣ ከጥፋት ስፍራ ትመለስ፣ ከሄደችበት ርቀት ትመለስ፣ ከጠፋችበት ስፍራ ሁሉ ትመለስ። በኢየሱስ ክርስቶስ ስም ትመለስ ነፍሳችሁ። ጥፋት አያገኛችሁ፣ አመፅ አያገኛችሁ፣ ሞት አያገኛችሁ፣ ጨለማ አያገኛችሁ። በናዝሬቱ ጌታ በኢየሱስ ስም የሐሰት ክስ አያገኛችሁ። ጠላት ወደ እናንተ ሲጠጋ ከሩቅ ይመታ። ጠላት ወደ እናንተ ሲጠጋ ከእግዚአብሔር ጋር የምትሄዱበት መንገድ ላይ መሰናክል ሊያቀርብ ቢመጣ እግዚአብሔር ከሩቅ እንዲያነሳላችሁ መልካም ቃል በእናንተ ህይወት ላይ እዘራለሁ። የእግዚአብሔር ቁጣ በጌታ በኢየሱስ ስም ጠላቶቻችሁ ላይ፣ አጋንንቶች ላይ እንድነድ ጸልያለሁ። ጥፋት አያገኛችሁ፣ ሞት አያገኛችሁ። መልካም ፍሬ፣ መልካም በር፣ መልካም ደጅ፣ መልካም የሆነው የእግዚአብሔር ፈቃድ ያገኛችሁ። በዛሬው ቀን የምስጋና ርዕሶቻችሁ ይብዙላችሁ። ለማመስገን ልባችሁ ይመለስ፣ ከሄደበት ከርቀት ሁሉ ይመለስ። በጌታ በኢየሱስ ስም እግዚአብሔርን በማመስገን ብዙዎች የሚያውቋችሁ እንድትሆኑ ከዚህ ሰዓት ጀምሮ በረከት ይከተላችሁ። የእግዚአብሔር ባርኮት በብዙ ይክበባችሁ። አእምሯችሁ ሌላ ነገር ማሰብ እስኪሳነው ድረስ የእግዚአብሔርን በጎነት ብቻ የምታሰላስሉበት፣ በእግዚአብሔር ሕልውና ውስጥ ሰምጣችሁ የምትውሉበት በጌታ በኢየሱስ ስም የተባረከ ቀን ይሁንላችሁ። ትክ ብላችሁ ስትሄዱ፣ በአእምሯችሁ ጭልጥ ብላችሁ ስትገቡ ምን እያሰብሽ ነው? ምን እያሰብክ ነው ስትባሉ እግዚአብሔርን እያሰባችሁ እንደሆነ ውስጣችሁ እርግጠኛ የሚሆንበት እንደዚህ አይነት በእግዚአብሔር ሕልውና ውስጥ የመስጠም አቅም በእናንተ ጎዳናና መንገድ ላይ እንዲበዛ ከዚህ ሰዓት ጀምሮ በኃይል ባረኳችሁ። የነካችሁት ይለምልም። የወጣችሁበት ላይ ወጥመድ ያገኛችሁ፣ ድል ብቻ ያገኛችሁ። አሁን ወጥታችኋል። ማታ ስትመለሱ በጌታ በኢየሱስ ክርስቶስም በብዙ ድል፣ ምስጋና፣ በኃይል በነዶ እንድትመለሱ እግዚአብሔር አትረፍርፏችሁ፣ በአራት አቅጣጫ ባርኳችሁ፣ ለምስጋና ድጋሚ እንድትንበረከኩ ጸልያለሁ።
ጧት ስወጣ ጸልዬ ነበር፣ ማለዳ ጸልዬ ነበር፣ ማታ ስመለስ ግን እግዚአብሔር ይህን አደረግክ አመሰግናለሁ ብላችሁ ጉልበታችሁ መሬት ምነካበት አንዳች ነገር እንዲመጣ በጌታ በኢየሱስ ስም መላእክት ይሰማሩላችሁ። ነገራችሁ ይለምልም፣ ታሪካችሁ ይቀየር። የእግዚአብሔርን ቁጣ አታዩ መንገዳችሁ ላይ፣ ነገር ግን በእናንተ ላይ ምሕረት፣ በጠላቶቻችሁ ላይ፣ በጨለማው በመናፍስቱ ላይ ክፋትን ተንኮልን በሚያደርጉ ላይ የእግዚአብሔር ቁጣ ይነዳል። መንገዳችሁ ይጠረጋል፣ ወጥመድ ያገኛችሁ። ቴንክ ዩ ፋዘር፣ እናመሰግናለን በጌታ በኢየሱስ ስም። እንቀጥል፣ ጥቂት ደቂቃ ጸሎት እንቀጥላለን። እግዚአብሔር ሆይ ከፍ ከፍ እናደርግሃለን። ውድ አባታችን ሆይ የመከርከን የነገርከን ታሪካችንን የቀየርክ ድል ያደረክልን ከዚህ በኋላም ላለው እግዚአብሔር ሆይ በጎነትን የሚታደርግልን ማለዳችንን ያሳመርክ ድልን ያጎናጸፍከን ትሁትና ምንወድህ ወዳጃችን ሆይ እናከብረሃለን በኢየሱስ ክርስቶስ ስም። ጥፋት ስለማያገኘን ጨለማ ስለማያገኘን እናመሰግንሃለን። መጽሐፍ እንደሚናገር ከዚህ በኋላ አስተማሪ አያሻችሁም፣ የሚያስተምራችሁን ቅባት በእናንተ አኖራለሁ ብለህ በቅዱስ ቃልህ እንደተናገርክ እግዚአብሔር ሆይ በእኛ ውስጥ ያስቀመጥከው በክርስቶስ ኢየሱስ በመንፈስ ቅዱስ አማካኝነት የከተትከው ቅባት አለ። አስተማሪ ቅባት፣ መሪ ቅባት፣ እግዚአብሔር ሆይ አንተን ለማወቅ የሚሆን ቅባት አለ። ለቀባህን በመንፈስ ቅዱስ ላስነሳህን ለእኛ በሮቻችን እንዲከፈቱ ዛሬ ጸልያለሁ። እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው ተብሎ እንደተጻፈ እግዚአብሔር ሆይ ኢየሱስ እንኳን መቀባትና በቅባት ስር መመላለስ አስፈልጎት ነበር። ለዚህም እግዚአብሔር በመንፈስ ቅዱስ በኃይልም ቀባው። እርሱም በዲያብሎስ ጭቆና ስር የተገዙትን እየፈታ የታመሙትን እየፈወሰ መልካምን ሁሉ እያደረገ ዞረ እንደሚል እግዚአብሔር መልካም ለማድረግ ሕይወትን መልካም ለማድረግ ፍጻሜያችንን መልካም ለማድረግ የእኛን ነገር መልካም ለማድረግ የሚሆን ቅባት ካንተ ዘንድ አለን። እናምናለን በጌታ በኢየሱስ ስም። ቀናችን አይጨልምም። እናምናለን የያዝነው ነገር አይበላሽም። እናምናለን በቅባት መንገድ ይስተካከልልናል። እናምናለን ይህ የነገርከን ቃል በእኛ ሕይወት ይፈጸማል። እናምናለን አንተ ዝም ብለህ የምታይን አምላክ አይደለህም። የቀባህን በፊት ለፊታችን የምትሄድ የምትወጣ የምትገባ የምትመራን እግዚአብሔር የምታደርሰን በጌታ በኢየሱስ ስም እናምናለን። ዛሬ ይሄ ቀን የኛ ቀን ነው። ዛሬ ይሄ ቀን የኛ ቀን ነው። ዛሬ በምናልፍበት ጎዳና ላይ አንተ ከኛ ጋር ነው። እናምናለን። እግዚአብሔር ለቀባሁት ቀኝ እጁን ለያስኩት እንዳልክ እግዚአብሔር እጃችንን ይዛል። እናምናለን። ወዳጆች ቀኝ እጅ መያዝ ማለት አቅም ነው። ቀኝ እጅ ማለት ፖቴንሻል ነው። ቀኝ እጅ ማለት ጉልበት፣ የኛ ፍጽምና ነው። ቀኝ እጅ ማለት ዳይሬክሽን ወይ አቅጣጫ አይደለም። ቀኝ እጅ ማለት ጉልበት ነው። ራይት ፖዚሽን ነው። እኛ ትክክል የሆንበት ነው። አያችሁ እግዚአብሔር የእኛን ትክክል እንኳን ስለማይተማመንበት ይይዝልናል። እኛ እንዳንሳሳት፣ እኛ በአቅማችን በጉልበታችን በምንችለው ችሎታ ሁሉ ሄደን ነገር እንዳናበላሽ እርሱን ጭምር ይዞን ነው የሚመራን። እግዚአብሔር ይዞን ነው የሚመራን። ቀኝ እጁን ለያስኩት ነገስታትን ትጥቅ አስፈታ ዘንድ ሕዝብን ሁሉ ላስገዛለት ደጆቹ እንዳይዘጉ በሮቹን በፊቱ ለሚከፍትለት ሕቂሩ ስላል እግዚአብሔር ለእኛ ምን አይነት አምላክ ነው ከተባለ በሮቻችን እንዳይዘጉ አንድ በር ላይ በሰቀቀን እንዳንኖር በችግር እንዳንኖር ይሄ በር እንዳይዘጋብን ብለን በድህነት ጭንቅላት እንዳንኖር ሌላ በር ጨምሮ የሚከፍት ይሄ በር እንዳይዘጋ ሲፈልግ ሌላ የሚያባዛ እግዚአብሔር በምህረቱ የሚያባዛ በቸርነቱ የሚያባዛ ሁሉን በማድረጉ በመቻሉ የሚያባዛ እግዚአብሔር ይሄ ቅባት በጌታ በኢየሱስም በሮቻችሁን በኃይል እንዲከፍተው ጸልያለሁ። ዛሬ ያላችሁበት ነገ የምትስቁበት እንዲሆን፣ ዛሬ የምታልፉበት ነገ ሌላ በር፣ ሌላ በረከት፣ ሌላ ትዳር፣ ሌላ ህይወት፣ ሌላ ታሪክ እግዚአብሔር ሰጥቷችሁ የምትስቁበት እንዲሆን ጸልያለሁ። ዛሬ እያለፍን ያለንበት ማንኛውም የማይመች የመሰሉ መንገዶች በክርስቶስ ኢየሱስም ከሰማይ በሆነልን ረድኤት መልካም እንዲሆን እጸልያለሁ። እግዚአብሔር ረድኤቱን እንዲልክልን እጸልያለሁ። እግዚአብሔር በቅባት ኃይል እንዲመራን እጸልያለሁ። ጠላት በተወራረድብን መንገድና ነገር ላይ በጌታ በኢየሱስ ስም ፍጻሜው ህይወት እንዲሆን፣ ፍጻሜው መልካም እንዲሆን፣ ፍጻሜው ደግነት እንዲሆን፣ ፍጻሜው የአምላክ ምህረት ማውራት እንዲሆን እጸልያለሁ። ሰይጣን ጥርሱን በነከሰብን ነገር በሮቻችንን ለመዝጋት በሚጣደፍባቸው ህይወት ሁኔታዎች ላይ በጌታ በኢየሱስ ክርስቶስ ስም ዛሬ መልካም ይሁን። ዛሬ የእግዚአብሔር እግሮች ቀድሞውን እንዲወጡ ጸልያለሁ። እኛ አንችልም፣ እኛ አናውቅም፣ እኛ መንገድ አናውቅም፣ እኛ በሮች እንዴት እንደሚከፈቱ እንዴት እንደሚዘጉ
አናቅም። ነገር ሁሉ የሚከናወነው መንፈሳዊ ዓለም ላይ ነው። በጌታ በኢየሱስም የሚረዱንን ሰዎች አሳይን የሚያደርግ የእግዚአብሔር እጅ ቀድሞን ይውጣ። የሚያስፈልገንን ነገር የሚሞላ የእግዚአብሔር እጅ ቀድሞን ይውጣ። የምንፈልገውን ነገር የሚያከናውን በልጆቻችን፣ በሕይወታችን፣ በትዳራችን፣ በምንሰራው ስራ፣ በፋይናንሳችን፣ ባቀድናቸው እቅዶች በዚህ ዓመት እናሳካቸዋለን ባልናቸው ነገሮች ሁሉ ላይ በክርስቶስ ኢየሱስ ስም የአምላክ እጆች ቀድሞ እንዲወጡ ጸልያለሁ። የእግዚአብሔር ኃይል እንዲረዳን ጸልያለሁ። አምላክ ሆይ እርዳን፣ አግዘን በጌታ በኢየሱስ ስም። ያላንተ የምናውቅ፣ ያላንተ የምንሰራ፣ ያላንተ የምናከናውን ሰዎች አይደለንም። እኛ እንደ ሰው ስንታይ ደካማ፣ እንደ ሰው ስንታይ ስጋ የለበስን፣ እንደ ሰው ስንታይ አቅም አልባንን። ነገር ግን አንተ ከያዝከን፣ አንተ ከኛ ጋር ከሆንክ፣ አንተ በትልቁ እጃችንን ቀኛችንን ከያዝክ ነገስታት ትጥቃቸው ይፈታል፣ ኃያላን ይዋረዳሉ። እግዚአብሔር ታላላቆች ይሰግዱልናል። የኛ ንግስና ባንተ እጅ ላይ ነው። ባንተ በመያዝ ውስጥ፣ ባንተ በመመራት ውስጥ፣ ባንተ አንተን በመስማት ውስጥ፣ ካንተ ጋር በመጓዝ አንተ ከፊት ለፊታችን ስትቀድም፣ አንተ ስትወጣ፣ እግዚአብሔር ቂሮስ ላይ የተናገርከው ኪዳን በእኛ መስራት ይጀምራል። ባንተ ምሪት መሆን ነው። ከመንፈስ ቅዱስ ጋር አብሮ መሆን ነው። እንደ ቂሮስ መመላለስ። እግዚአብሔር በተሰወረ ስፍራ ያለ ሀብት ሁሉ ይገለጣል። የተሰወረ ስፍራ ላይ ያለ ከኛ እይታ የተሰወረ፣ ከሰዎች እይታ የተሰወረ፣ እግዚአብሔር ከሀገሪቷ እይታ የተሰወረ፣ እኛ ከምናውቃቸው ነገሮች ሁሉ፣ ከእውቀታችን ውጭ ያሉ ነገሮች ሁሉ በጌታ በኢየሱስ ስም ላንተ ክብር፣ ለኛ በረከት ይሁኑልን። በኢየሱስ ክርስቶስ ስም ላንተ ክብር፣ ለኛ ለሰዎች እግዚአብሔር ሆይ በሰዎች መሃል እንድንባረክ ያንተን ህይወት እንድንገልጥ እንዲያረገን እጸልያለሁ። አባት ሆይ መኖር ለደከማት ነፍስ፣ መኖር ላቃተው ሰው፣ መኖር ለከበደው ሰው፣ ህይወት እያንገዳገደ ያለ ሰው፣ የአንዳንድ ነገሮች ወዴት መሄድ እንዳለባቸው ግራ ለገባው ሰው በጌታ በኢየሱስም እጸልያለሁ። በፊቱ ውጣ ዛሬ፣ በፊቱ ቅደም ዛሬ። በዚህ ዓመት በዚህ ሰው ፊት እንድትወጣ እጸልያለሁ። በዚህ ዓመት በዚህ ሴት ህይወት ላይ እንድትገለጥ እጸልያለሁ። በሰዎች ፊት ተወራርደውብሃል፣ እግዚአብሔር ይረዳናል ብለዋል። በመናፍስት ዓለም ላይ ተወራርደውብሃል፣ እግዚአብሔር ሆይ እግዚአብሔር ያግዘናል ብለዋል። በጠላት ፊት ፎክረዋልና በኢየሱስም እጃቸው በእጅህ እንዲያዝ እጸልያለሁ። አቅማቸው በአቅምህ እንዲያዝ እጸልያለሁ። ያላቸው ነገር ሁሉ እግዚአብሔር ሆይ በክብር እንዲገለጥ እጸልያለሁ። አንተን ብሎ ማንም አያፍርም። አንተን ብሎ ማንም አይከስርም። አንተን ተከትሎ ሰው ወድቆ አይቀርም። በኢየሱስም የሚያነሳ እጅ ያለህ አንተ ብቻ ነህ። እግዚአብሔር ሆይ ሁሉም ይጥለናል ብለን ምንፈራበት ፍርሃት አለን። አንተ ጋር ስንመጣ ብቻ ነው እግዚአብሔር ያነሳናል ብለን በሙሉ ልባችን የምናምነው፣ በሙሉ አቅማችን የምናምነው፣ በሙሉ ልባችን አንተን ነው የምንከተለው። ዛሬ በሮቻችን ይከፈቱ። ዛሬ በፊት ለፊታችን ውጣ። ዳዊት እንደተናገረ እግዚአብሔርን ሁል ጊዜ በፊት ለፊቴ አየዋለሁ በቀኝም ነውና አልታወክም። አንታወክም። አንተ ከኛ ጋር ስለምትኖር አንታወክም። ሁል ጊዜ አይናችን ላይ ተስለ ስላለ አንታወክም። ምሕረትህና ምህረትህ ቸርነትህ ስለሚቀድመን አንታወክም። አንተን ብለን አንታወክም። አንተን ተከትለን አንታወክም። ጨለማ አይውጠንም፣ ሐዘን አይውጠንም፣ ስራ ማጣት አይውጠንም፣ መንከራተት አይውጠንም። በጌታ በኢየሱስም ጎደሎነት አይውጠንም። በሚቀጥሉት ዓመታት ላይ እንዴት እንደምንኖር የምታውቅ አንተ ነህ። እጅህ ላይ ያለ አመራር ያውቃል። እግዚአብሔር ሆይ በጌታ በኢየሱስም አሁንም እንታመነው አንተን ነው። ምራን፣ አግዘን በጌታ በኢየሱስም። በዚህ ወር ታምራት አድርግ። በዚህ ወር ታሪክ ስራ። በዚህ ወር ቸርነት ይነገር። ሰዎች ሁሉ አንተን አይተው እግዚአብሔር አምላክ እኔ ብቻ መሆኔን ያውቁ ዘንድ ነው አልክ። ይህም የሚሆነው ለዚህ ነው። ይህንን የማደርገው ለዚህ ነው። በፊትህ የሚሄደው በሮችን የምከፍተው፣ ደጆችን እንዳይዘጉ መወርወሪያ የምቆርጠው፣ ነገስታትን ትጥቅ ማስፈታል፣ አሕዛብን ሁሉ ማስገዛል። ለምንድን ነው ከተባለ አንተ ስለምታውቀኝ አይደለም፣ አንተ ስለምታመልከኝ አይደለም፣ አንተ ጋር ያለ ህይወት እኔን ስቦኝ አይደለም። ነገር ግን ሰው ሁሉ አንተን አይቶ እግዚአብሔር ብቻ አምላክ ነው እንድል፣ እግዚአብሔር ብቻ የሚረዳ ነው እንድል፣ እግዚአብሔር ብቻ የሚያግዝ ነው እንድል ነው አልክ። በጌታ በኢየሱስም እጸልያለሁ። በንና በእህቴ በንና በወንድሜ ህይወት ላይ ዛሬ ይህንን እንድትገልጥ ጸልያለሁ። እግዚአብሔር የምትመራን ስለ ጽድቃችን፣ ስለ አቅማችን፣ ስለ ቅድስናችን ስላለን ነገር አይደለም። ስለ ምህረትህ፣ ስለ በጎነትህ፣ ስለ ደግነትህ፣ ስለ ቸርነትህ፣ ስለ ማንነትህ፣ ስለ መልካምነትህ። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው እንደምን እግዚአብሔር ሆይ ለመከራ ቀን የምትሆን፣ ለክፉ ቀን የምትሆን፣ ለማንችልበት ቀን የምትሆን፣ አቅም ላጣንበት ቀን የምትሆን እግዚአብሔር ሆይ በጌታ በኢየሱስ ስም ዛሬም እንድትሸሽገን፣ ዛሬ መልካምነትን እንድትገልጥ ጸልያለሁ። ሰዎች አይተው እንዲያመልኩ፣ መልካምነትን እንዲያዩ፣ ደግነትን እንዲያዩ፣ አሕዛብ እንዲያዩ፣ ካንተ ሌላ አምላክ እንደሌለ እግዚአብሔር እንዲያስቡ ዛሬ በጎነት እንድትገልጥ ጸልያለሁ። ኦ ፋዘር እናመሰግንሃለን። በጌታ በኢየሱስ ስም እናከብርሃለን።
ምስጋና ይገባሃል፣ ክብር ይገባሃል። እግዚአብሔር ይህንን አድራጊነትን እያየን በመንፈሳችን አምነን እናመሰግንሃለን። አባት ሆይ በጌታ በኢየሱስ ስም ክብር ላንተ ይሁን። መልካም ነህ አንተ፣ ደግ ነህ አንተ፣ ቸር ነህ አንተ፣ ርኅሩህ አምላክ ሆይ እናመሰግንሃለን። በጌታ በኢየሱስ ስም እናከብርሃለን። አመስግኑት እግዚአብሔርን ከኔ ጋር። ሃሌሉያ! እግዚአብሔር የተባረከ ይሁን። እኛ በዚህ ሰዓት የታደልን ህዝቦች ነን። እግዚአብሔር አምላኩ የሆነው ህዝብ የታደለ ነው። እግዚአብሔርን የሚያመልክ ያህዌ አምላኬ ነው ያለ እግዚአብሔር በክርስቶስ ኢየሱስ አግኝቶኛል፣ አባት ሆኖኛል የሚል ህዝብ የታደለ ነው። ምንኛ አሳዛኝ ናቸው እግዚአብሔር አንተን የማያውቁ ሰዎች፣ እንዴት በሞትና በጨለማ የሚጓዙ ናቸው። እግዚአብሔር ሆይ በጌታ በኢየሱስ እንደዛ አይደለንም። ደርሰህልናል፣ ጸጋ አብዝተህልናል። ካንተ የተነሳ ሞት ተወግዶልን ህይወት በስቶልናልና በኢየሱስ ስም እናመሰግናለን። አባት ሆይ አንተን እያየን እናመሰግናለን። ፍቅርህን እያየን እናመሰግናለን። ቸርነትን እያየን እናመሰግናለን። ያላንተ መንቀሳቀስ ማንችል ሰዎች፣ ያላንተ ገብተን መውጣት ማንችል ሰዎች፣ እግዚአብሔር ሰውን አውርተን ማሳመን ማንችል፣ በሰው ፊት ታይተን ሞገስ ማናገኝ አባባ እግዚአብሔር ሆይ ቸርነትህ ሞገስ ሆኖን፣ ምህረትህ ሞገስ ሆኖን እግዚአብሔር በሰው ፊት ዋጋ ያለን ሰዎች ሆነን በደምህ ታጥበን ነው እንጂ እኛ ከራሳችን ያመጣነው ነገር የለም። ስለዚህ ከፍ እናረጋለን፣ በኢየሱስ እናከብርሃለን፣ እናወድስሃለን፣ ስምህን ከፍ ከፍ እናረጋለን። በአሕዛብ ፊት እግዚአብሔር ሆይ በጨለማው ፊት፣ በሞት ፊት፣ በሐዘን ፊት፣ በበሽታ ፊት በኢየሱስ ክርስቶስ ስም ከኛ ጋር ሆነ እግዚአብሔር ከፍ ከፍ አድርገህ ስላወጣን እያመለክንህ ስለባረክ እህል ውሃችንን ስለባረክ እናመሰግናለን። እግዚአብሔርን ባርኩ። የተባረካችሁ ሰዎች ሆይ እግዚአብሔርን ባርኩ። ነፍሳችሁ ውስጥ ስለ እግዚአብሔር የምታወሩት ነገር ያላችሁ ሰዎች፣ እግዚአብሔርን የምታመሰግኑበት ነገር ልባችሁ ላይ ትዝ የሚላችሁ ሰዎች፣ ከልጅነታችሁ እንዴት እንዳሳደጋችሁ አስቡ። ከመንገዳችሁ ከልጅነታችሁ ካደጋችሁበት ከመጣችሁበት ባክግራውንድ እንዴት እንዳመጣችሁ ስታስቡ በእውነት ባንቺና ባንተ ህይወት ውስጥ የእግዚአብሔር አሻራ አለ። እንዲሁ ክስተት አይደላችሁም፣ የአጋጣሚ አይደለም። እናንተ እዚህ የደረሳችሁ እግዚአብሔር በመንገድ ተጠንቅቆላችሁ፣ እግዚአብሔር በመንገድ ጠብቋችሁ። ስለዚህ እናመሰግነዋለን። አባት ሆይ እናከብረሃለን። በቀን ውሏችን እንኳን እንዴት እንደረዳህን እያየን ነው። እንዴት እጅን እየገለጥክ እንደመራህን፣ እንዴት ወደቁ ስንባል እግዚአብሔር ሆይ አንስተህን ይኸው ብለህ የቸርነትና የምህረት መገለጫ እንዳደረከን አይተናል። እግዚአብሔር ሆይ እናከብራለን። አክብሪው ጌታሽን፣ አመስግኙ እግዚአብሔርን። በዚህ ሰዓት መመስገንን ይወዳል እግዚአብሔር። መመለክ ደስ ይለዋል፣ መከበር ደስ ይለዋል። ልዑሉ ሲባረክ ሲከበር በሰማይ መላእክት ያግዙናል። በኢየሱስም የምስጋና ቃላችን ቃላት አንደበት አማርኛ ብቻ ሆኖ አይቀርም። በኢየሱስም በሰማያዊ ስፍራ ጭስ ጭሳል፣ ዕጣን ይሆናል በእግዚአብሔር ፊት፣ መልካም መዓዛ ይሆናል በእግዚአብሔር ፊት። ክብሩን የምንናገርበት ደመናውን ጥሶ አልፎ ይሄዳል። በኢየሱስ ክርስቶስ መላእክት ይተባበሩናል። ኢየሱስ ጌታ ነው ሲባል፣ ኢየሱስ መልካም ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር ቸር ነው ሲባል መላእክት ደስ ይላቸዋል። የሰማይ ፍጥረቶች ደስ ይላቸዋል። በኢየሱስ ስም እናመሰግነዋለን። ስምህ በእኛ ላይ ይንገስ፣ ስምህ በዓለማት ላይ ይንገስ። እግዚአብሔር ሆይ ስምህ ከፍ ይበል። በኢየሱስም ተራሮች ያውሩ፣ ምድር ታውራ። እግዚአብሔር ሆይ ፍጥረታት ያውሩ፣ ይናገሩ። እግዚአብሔር ቸር ነው ይበሉ። እግዚአብሔር ለእስራኤል እንዴት ያለ ቸር ነው እንደሚል ቃል በኢየሱስም እግዚአብሔር ሆይ አንተ ለኛ እንዴት ያለ ቸር ነህ። አንተ ለሚሰሙኝ አብሮኝ እየጸለዩ ላሉ ሰዎች እንዴት ያለ ቸር ነህ። በኢየሱስም አመሰግንሃለሁ፣ አከብርሃለሁ። ወዳጄ ሆይ ባርከህናል፣ እህል ውሃችንን ባርካል። እግዚአብሔር ሞት በእኛ ውስጥ አልተገኘም። በሽታን ከመካከልህ አርቃለሁ እንደሚል በምድርህም መካንና የምትጨነግፍ አትሆንም እንደሚል እግዚአብሔር ሆይ ስራችን አልጨነገፈም። የምንነካው ነገር መካን አላረገንም። በኢየሱስ ክርስቶስም በኢየሱስም እኛ ላይ ምድር እምቢ አላለችን። አዳም ላይ እንዳረገችው ባጠፋ ጊዜ ጥፋት ባጠፋ ጊዜ እንደዚህ ያልከው አንተ ምድርን ታርሳለህ፣ እርሷም እሾህና አመኬላ ታበቅልብሃለች እንዳልከው ያ እርግማን በክርስቶስ ኢየሱስ ተሰብሮልን፣ ለኛ ግን እንደዚህ አይደለም። ስለ መልካምነት ያመሰግናሉ። ምድር ናስ አልሆነችብንም። ምድር ከኛ ተቃራኒ እየሰራች አይደለም። አንተ እግዚአብሔር አግባብተህናል። ስራችን ቢሆንም ውጊያ ቢኖረውም ሰልፍ ቢኖረውም ውጤቱ ግን የጨለማ አልሆነም። ውጤቱ ግን የመከራ አልሆነም። ውጤቱ ግን ያንተን የመልካምነትን ያክል ነውና አባት ሆይ የማይታለፈውን እያሳለፍክ እየወሰድከን ስለሆነ አመሰግናለሁ። ስራችን ምንም ቢሆን እያሸነፍንበት ስላለን አመሰግናለሁ። መቀጠል ካንተ ነው እግዚአብሔር፣ መሄድ ካንተ ነው። ሰይጣን ቢሆንለት ብዙ ሊያስቆመን ሞክሯል፣ ብዙ ሊያስቆመን ግሯል። እግዚአብሔር ሆይ አትሄዱም፣ አትሻገሩም፣ አትርቁም፣ ከኔ ርቃችሁ አትሄዱም፣ አይሆንላችሁም ብሏል። ነገር ግን
አንተ በመካከላችን ስትመጣ፣ አንተ በመንገዳችን ስትገለጥ እግዚአብሔር የነካው ነገር ሊባረክ ነው እንጂ የሚገባው ላይባረክ እንደማይችል አሳይተሃል። እናመሰግንሃለሁ። ክብርህን ገልጣል። እናመሰግንሃለሁ። ጨለማው አልጨለመብንም። እስራኤላውያን በዛ ጭንቅ ምድር፣ በዛ በግብፅ ምድር ጡብ እየተሸከሙ እግዚአብሔር ሆይ ብዙ ነገር እያደረጉ እየጮሁ ቀንበር ተሸክሞ በሚጮሁበት በመከራ ጊዜያቸው ላይ እነርሱ ጋር ብርሃን ሲሆን በእግዚአብሔር በግብፃውያን መንደር ጨለማ እንደበረታ በኢየሱስም በማይመች ኢንቫይሮመንት ውስጥ እንኳን ቢሆን አልቆምንም፣ አልጠፋንም። ብርሃን በርቶልናል። ጨለማው ደግሞ ጨልሞበታል። እኛ ላይ አልጨለመብንም። እኛ ላይ መከራ አላየንም። እኛ ስቃይ አላየንም። እኛ እግዚአብሔር ግራ አልተጋባንም። በኢየሱስም እናከብራለን። አባባ ሆይ ደጆቻችንን ከፍተሃል። ኦ እንዴት ደስ ይላል! በእግዚአብሔር መመረጥ፣ በእግዚአብሔር መክበር እንዴት ደስ ይላል! እግዚአብሔር በምድር ላይ ሲያገን እንዴት ደስ ይላል! ጨለማ በእናንተ ምክንያት ተስፋ ሲቆርጥ እንዴት ደስ ይላል! እግዚአብሔር መከራንና የመከራ ምንጭ መናፍስቶችን ተስፋ ሲያስቆርጥ በእናንተ ላይ እንደማይሆን ሲያረጋግጡ እንዴት ያለ ደስታ አለው መሰላችሁ! እግዚአብሔር ያከብርሃለሁ። በጌታ በኢየሱስም ወንድሜን ስላገስ፣ እየሰማችኝ ያለችውን እህቴን ስላገስ አመሰግናለሁ። ከዚህ ሰዓት ጀምሮ እነዚህ ሰዎች ስለማይቆሙ በኢየሱስም ምህረት ስለሚያስቀጥላቸው፣ ሰው በምህረት ካልሆነ በስተቀር በምንም ነገር ሊቆም አይችልም፣ ሊራመድ አይችልም፣ ሊሄድ አይችልም፣ ሊጸና አይችልም። አባት ሆይ ምህረት ስለሚያስቀጥላቸው በእግዚአብሔር ምህረት እኔ ግን በምህረት ወደ ቤት ይገባለሁ እንዳለ ዳዊት፣ በአንተ ምህረት ደግሞ በቤት ለዘላለም እንደሚኖር እንዳወጀ በክርስቶስ ኢየሱስም ስለነዚህ ህዝቦች መቀጠል አመሰግናለሁ። ስለነዚህ ሰዎች ማረፍ አመሰግናለሁ። በእግዚአብሔር ቤት ተተክለዋል እንደሚል ቃልህ በኢየሱስም በአንተ ፊት ስለተተከሉ አመሰግናለሁ። ጸልያለሁ ለነሱ ዛሬ ሐዘን ከቤታችሁ ይነቀል፣ ጨለማ ከቤታችሁ ይነቀል። በጌታ በኢየሱስም የማይፈልጉት ነገር ተገርሶ ይውደቅላቸው። የጨለማ ምዕራፍ ከነርሱ ዙሪያ ላይ ይዘጋ። በኢየሱስም የሐዘን ቻፕተር ይዘጋ። የማይፈልጉት ነገር ያብቃ። ከዚህ ሰዓት ጀምሮ እግዚአብሔር ሆይ የመጨረሻቸው እንዲሆን ጸልያለሁ። መኖራቸው እግዚአብሔር ሆይ አንተን እንዲያስነግር፣ ስምህ የሚከበርበት፣ ስምህ የሚገንበት፣ እግዚአብሔር ክብርህ የሚነገርበት ማዕረጉ ናቸው። በኢየሱስም ተስፋ ሁናቸው። በኢየሱስም ይቀጥሉ። በጌታ በኢየሱስም እየሰሙኝ መንፈስ እንዲጋባባቸው ጸልያለሁ። አንተን እየሰሙ ቃልህን እየሰሙ ጸሎቱን እየሰሙ እግዚአብሔር ይመስገን እየተባለ በእነሱ ቤት ላይ ተአምራት እንዲሆኑ ጸልያለሁ። አባትና መድኃኒት ይሁን። እየሰማችሁኝ ያላችሁ ሰዎች አብራችሁን ጸልዩ። አሁን በጌታ በኢየሱስም ለውጥ ይሁን እያላችሁ ጸልዩ። ለውጥ ይሁን። የማይለወጥ ሰው የለም በእግዚአብሔር ፊት ሆኖ ከእግዚአብሔር ጋር ቀጥሎ የማይቀየር ሰው የለም። እግዚአብሔር ነክቶት እንደ ትላንትና የሆነ ሰው አላየሁም። ያዕቆብን ነክቶ ለዘላለም ቀይሮታል። አንድ ግለሰብ ሆኖ አንድ ወንድሙን እየሸሸ ከወንድሙ እየሸሸ ወደ አጎቱ ቤት ተሰዶ ሌላ ሀገር ሄዶ ኖሮ 27 ዓመት ሙሉ አስቆጥሮ ሲመለስ እግዚአብሔር በመንገድ አግኝቶ ሲነካው ከዛ በኋላ 2 ክፍል ሰራዊት ሆነ፣ 12 ነገድ ሆኖ እስከ ዛሬ እስራኤል የምትባል ሀገር ሆኗል። አንድ ሰው በጌታ በኢየሱስም ኤልያስ እግዚአብሔር አግኝቶ እስኪነካው ድረስ ኤልዛቤልን ፈርቶ ሚሸሽ በየመንገዱ ሚሮጥ ሰው ነው። ነገር ግን ከዛ በኋላ መንፈስ ቅዱስ ረክቶ እግዚአብሔር ነክቶት ለውጦት ከዛ በኋላ እስከ ዛሬ የሚነገርበትን ታላቅ ገድል ፈጽሟል። እግዚአብሔር ክብሩን በሱ ምክንያት ወደ ምድርቷ መልሷል። እግዚአብሔር ነካችሁ ማለት በፍጹም ታሪካችሁ ይቀየራል። እግዚአብሔር ነካችሁ ማለት ቤታችሁ ይቀየራል። ተባርካችሁ ትቀራላችሁ። እግዚአብሔር ታቦት እያለፈ ወደ ቤቱ የገባው ያ አንድ ሰው ለ3 ቀን ታቦት ገብቶ ቤቱን ባርኮ አስቀረው። በጌታ በኢየሱስም ዛሬ በረከት ቤታችሁ እንዲገባ እያለፈ ያለ እግዚአብሔር እጅ ቤታችሁ እንዲገባ፣ አባት ሆይ በረከት ቤታችን ይግባ፣ እጅ ቤታችን ይግባ፣ ተስፋ ቤታችን ይግባ። በኢየሱስም መቀጠልን እንድናይ እኛም ሰው መሆንን እንድናይ እግዚአብሔር ምድርቷ ላይ መክበድንና መክበድን እንድናይ ልጆቻችን ተስፋ እንዲኖራቸው ቤተሰቦቻችን እንዲቀየሩ ሀገር እንድንቀይር እግዚአብሔር ሆይ እኛ በልተን የምንሞተውን በረከት አንፈልግም። እህል ውሃችንን ልትባርክ እያመለክን እንድንባረክ መንፈስ ቅዱስ ሆይ ያንተ ሕይወት በእኛ ተትረፍርፎ እንዲታይ መጽሐፍ ቅዱስ እንደሚናገር እኔ ሕይወት እንዲሆንላችሁና እንዲበዛላችሁ እንድትትረፈረፍላችሁ መጣሁ እንደሚል በኢየሱስ ክርስቶስም የመጣበትም ዓላማ ሕይወት እንድትሆነን ነው። ከመሆን ብቻ አልፈ ለሌሎች እንድንደርስ እንድትበዛ እንድትትረፈረፍልን ነው። እግዚአብሔር በእኛ ያለ ያንተ ሕይወት ያ ብርሃን ያ ሕይወት ያ በረከት በኢየሱስ ክርስቶስ ስም በሌሎች ሰዎች ሕይወት ለውጥ ላይ እንዲውል ጸልያለሁ። ከኛ ያለፈ በረከት ይምጣ፣ ከኛ ያለፈ እጅ ይምጣ፣ ከኛ ያለፈ ኃይል ይምጣ።
በኢየሱስ ስም ናና ከፊታችን ቀድመ ባርከን። አንተን በፈለጉት ጊዜ እግዚአብሔር እስራኤላውያን ለብዙ ዓመታት ለ40 ዓመት ከጦርነት አረፉ እንደምል በኢየሱስ ክርስቶስ ስም አንተን በፈለጉ ጊዜ በክርስቶስ ኢየሱስ ስም እንዳረፉ እንደዛ አሁንም በእኛ ቤት ውስጥ እየተፈለክ ነው። ትፈለጋለህ። በጣም በረከት ይፈለጋል። እጅ ይፈለጋል። መኖር ይፈለጋል። እንቅስቃሴ ይፈለጋል። ድምጾች ይፈለጋሉ። ምክር ይፈለጋል። በኢየሱስም መሪነት ይፈለጋል። ያላንተ ምንም ማድረግ ምንችል ሰዎች አይደለንም። እኛ ኩራት አድርገን የምናወራው ያንተን አብሮነት ነው። እኛ በኩራት ልናወራ ምንችል እኔነት የለንም። እግዚአብሔር ዘመድ የለንም። አጎት፣ አክስት፣ ዘመድ አናውቅም። በኢየሱስም አንተ ብቻ ስትመራን፣ አንተ ብቻ ስታስወጣን፣ ስታስገባን፣ ካንተ ጋር ስንቀጥል፣ አንተ ስትመራን፣ አንተን ስናይ ነው እንበረታው። ገና ቀና ብለን አንተ እንዳለን ትዝ ሲለን እግዚአብሔር ሆይ ብዙ እንደሆንን እንደማንሸነፍ እኛ ከብዙ ሕዝብ እንደምንበልጥ እግዚአብሔር ሆይ መድፍ ከታጠቀ ብዙ ነገር ከታጠቀ ወታደር በላይ ኃይል እንዳለን ይሰማናል። ምክንያቱም ቀና ስንል ያየነው አንተን ነው። ቀና ስንል የተመለከትነው አንተ ነው። እግዚአብሔር ሆይ አንተን እያየን እናመሰግንሃለን። ኦ አብሮነት ደስ ይላል። አብሮነት ደስ ይላል። አንተ ጋር መሆንን ምንኛ መታደል ነው። ዳዊት እንደተናገረ እግዚአብሔርን ሁል ጊዜ ፊት ለፊት ያየዋለዋል። በቀኜ ነውና አልታወክም። አለመታወክ ያለው አንተን በማየት ውስጥ ነው። አንተን ቀና ብሎ በመመልከት ያንተን አብሮነት በማወቅ ውስጥ ነው። በጌታ በኢየሱስ በበረከት አብረህን ሁን። እየፈወስክ አብረህን ሁን። እየተንቀሳቀስክ አብረህን ሁን። ቀናችን ውስጥ አስፈራራልን ጠላቶቻችን ጀርባ እንዲሰጡን እጸልያለሁ። በዛሬው ቀን ጠላቶቻችን ጀርባቸውን ይስጡን በኢየሱስ ስም። ዳዊት እንዳለ የጠላቶችን ጀርባ ሰጠኝ እንዳለ በኢየሱስም ጠላት ሊዋጋ ማይችልበትን ልመታ ብቻ የሚችልበትን ጀርባውን ስጠን፣ ደካማነቱን ስጠን። በኢየሱስም እንደማያሸንፈን አድርገህ አሳስረ ስጠን። መጽሐፍ እንደሚል እግዚአብሔር አምላክ ጠላቶችን በፊት ለፊትህ አውጥቶ አጥፋው ይልሃል እንደሚል በኢየሱስም በለን። ዛሬ እንፈልጋለን። በለን። ጠላቶቻችን ከተቀበረበት ከተሰወረበት ከዛ ስፍራ አውጥተ አጋልጠ ስጠን በኢየሱስ ክርስቶስ ስም። እንዳያመልጡ ጸልያለሁ። ጠላቶቻችን ያዙት እየተባለ መንፈስ ዓለም ላይ እንዲያዝ ዛሬ ከዚህ እንዳያልፍ ያጎሳቆለን በዕዳ የዘፈቀን ተናግረን ሞገስ እንዳናገኝ ያደረገ በኢየሱስም ኖረን እንዳንፈራ ያደረገን ምድሪቷ እንዳትፈራን፣ ሰዎች እንዳይፈሩን፣ ጨለማን እንዳይፈራን፣ ሲስተሙ ዝም ብሎ እኛን ብቻ እንዲዋጋ ያደረገ በጌታ በኢየሱስም ይሄ ጠማማና ሌዋታን የተቀጠቀጠ እንዲሆን ጸልያለሁ። ቤተሰቦቻችንን ያሳነሰ ልጆቻችንን ሊያሳንስ የሚፈልግ ትዳራችንን አቅም ያሳጣ ቤታችንን ሊመታ የሚፈልግ በእኛ ላይ ያነጣጠረ አሁንም ክፋት የሚያስብብን በክርስቶስ ኢየሱስም ካለበት እንድጋለጥ ጸልያለሁ። ከተሰወረበት እንድጋለጥ ጸልያለሁ። መደበቂያ እንዳይኖረው ጸልያለሁ። ዛሬ በበሽታ ቤታችሁን ያጠቃ፣ ዘመዶቻችሁን ያጠቃ፣ ቤተሰባችሁን የነካ መጽሐፍ እንደሚናገር በሽታን ከመካከልህ አርቃለሁ እንደሚል በጌታ በኢየሱስም በእናንተና በእርሱ መካከል ያለው ርቀት ሰፊ እንዲሆን ጸልያለሁ። አርቃለሁ የተባለው ቃል በእኛና በእናንተ ቤት ይፈጸም ዛሬ በጌታ በኢየሱስ ክርስቶስም። ዛሬ ሕያው ይሁን ቃሉ። እግዚአብሔር ሆይ ቃል ሕያው ይሁን። ኢየሱስም ቀብቶኛል በዲያብሎስ ጭቆና ስር ያሉትን ነፃ ወጣ ዘንድ ባዘን ፈንታ የደስታን አክሊል እሰጥ ዘንድ ቀብቶኛል ብሎ ይህ ቃል ዛሬ በጆሮአቸው ተፈጸመ እንዳለ በኢየሱስ ክርስቶስም እየሰሙን ባሉ እኔም እየሰሙት ባለሁት በኢየሱስም ጆሮዬ ላይ ተፈጸመ፣ ጆሮአቸው ላይ ተፈጸመ። በሽታ ከመካከላችሁ እንዲርቅ ጸልያለሁ። በሽታ ከቤታችን ከእናት ከአባት ከእህት ወንድሞቼ ላይ እንዲርቅ ጸልያለሁ። እንዳያገኛቸው ልጆችን እየተፈራረቀ እየመጣ የሚያሰቃይ የሚያስደነግጥ ድንገት ነካ የሚያደርግ በጌታ በኢየሱስ ክርስቶስም ይራቅ ዛሬ፣ የመጨረሻ ይራቅ ዛሬ። ለዘላለም ላይ ነካቸው። ፈርቷቸው ይቀመጥ በኢየሱስም። ፈርቷቸው ከሩቅ ይቀመጥ በኢየሱስም። እንዳይቀርባቸው ጸልያለሁ። እንዳይቀርባቸው ጸልያለሁ። የበሽታ ጀርባ የተመታ ይሁን። የበሽታ አቅሙ የተመታ ይሁን። የበሽታ ኃይሉ የተመታ ይሁን። የድህነትና የጉስቁልና አቅም የተመታ ይሁን። አንዳንድ ነገር የማይሳካልን አንዳንድ ነገር አልሆን ብሎ ዋጋ እያስከፈለን ያለው እድለቢስነት አይደለም፣ አለመደመጥ አይደለም። እግዚአብሔር የሰጠንን ፌቨር አለመጠቀም ነው። በእግዚአብሔር ሞገስና በእግዚአብሔር አቅም በእግዚአብሔር ጸጋ ልክ አለመሄድ ነው። ይህንን አለማወቅ ነው። ዛሬ ያንን መጋረጃ ያደረገብን ጨለማ በኢየሱስ ስም እንዲመታ ጸልያለሁ። አቅም እንዳይኖረው ጸልያለሁ። እየሸነገለን ያለ አንደበታችንን ተጠቅሞ ክፉ እያናገረን ውሎ ከዛ በኋላ በዛ ቃል ጠምዶ ያዘን። መጽሐፍ እንደሚናገር በአፍ ቃል ተይዘ በአፍ ቃል ተጠመድክ እንደሚል በአፋችን ቃል ጠምዶ ያዘን፣ እንዳንንቀሳቀስ ያደረገን
ጨለማው ኃይል አግኝቶ ሳይሆን እኛ በተናገርነው የያዘን በኢየሱስም ዛሬ ቃሉን እናፈርሳለን። እግዚአብሔር ያለን ብቻ ይሆናል። መንፈስ ቅዱስ ሐሳብህን ብቻ እንድታደርግ ጸልያለሁ። በጌታ በኢየሱስም በክርስቶስ ኢየሱስ ያለ ሐሳብ ብቻ እንዲከናወንብን ጸልያለሁ። በቤታችን ላይ፣ በትዳራችን ላይ፣ በልጆቻችን ላይ እግዚአብሔር ሆይ በምንሰራው ስራ ላይ፣ በምንንቀሳቀሰው እንቅስቃሴ ላይ፣ በሮቻችንን በምትከፍትበት በእያንዳንዱ ዘርፋችን ላይ በክርስቶስ ኢየሱስም ዛሬ ያንተ ባለጠግነት፣ ያንተ ቸርነት፣ ያንተ ምሕረት፣ ያንተ ማስፋፋት በኢየሱስም እኛ ላይ እንዲሆን ጸልያለሁ። የክፉ ምክር የፈረሰ ይሁን። የክፉ ጨለማ የፈረሰ ይሁን። የጨለማው አቅም ሁሉ የተመታ ይሁን። ከዚህ ሰዓት ጀምሮ በእኛ ላይ እንዳይከናወንለት ጸልያለሁ። በእኛ ላይ አቅም እንዳይኖረው ጸልያለሁ። በእኛ ላይ በኢየሱስ ክርስቶስ ምንም አይነት ነገር እንዳይሳካለት ጸልያለሁ። ጸልዩ እንደዚህ እያላችሁ አይሳካለትም። ክፉ በቤተ ላይ አይሳካለትም። በእናት በአባቴ ላይ አይሳካለትም። በእህቴ ላይ አይሳካለትም። በሩቅ በደንብ በተዛመድ ነው በየትኛውም ዘመድ ላይ አይከናወንለትም። እግዚአብሔር ሰውን በተደረገብን ነገር እንድንጠላ እንድንርቅ አድርጎ አላደረገንም። ምንም እንኳን ክፉ ቢሆኑ በነዛ ሩቅ ዘመዶቻችን እንኳን በኢየሱስም አይፈጸምም። በመካከል እየበጠበጠ ያለ ስርዓት እንዳይኖረን ያደረገ ጨለማ ብቻ እንድታሰበን ያደረገ በጌታ በኢየሱስም ዛሬ አቅም እንዳይኖረው ጸልያለሁ። ዛሬ በኢየሱስም ተመቶ እንዲወድቅ ጸልያለሁ። እንዳይከናወን ጸልያለሁ። መኖርህ በኢየሱስ ክርስቶስም ድል እንዲያደርግልን ጸልያለሁ። እግዚአብሔር ሆይ ምን አይነት የምትረዳ አምላክ ነህ! እናመሰግናለን። ምን አይነት ድንቅ አምላክ ነህ! ምን አይነት ህይወትን ብቻ የምታበዛ አምላክ ነህ! መጽሐፍ የተናገረው ኢየሱስ ክርስቶስ ነው። ይህን ቃል የተናገረው እንደዚህ ያለ እኔ የመጣሁት አለ ህይወት እንዲሆናችሁ ነው፣ ከዛስ እንዲበዛላችሁም ጭምር ነው አለ። ለካ ኢየሱስ እኛ ላይ የሚያየው እኛ ላይ የሚፈልገው የሰማይ ህይወት፣ የእግዚአብሔር ህይወት፣ የዘላለም ህይወት በእኛ ላይ እንዲሆንልን ነው። ሞት እንዳይሆን፣ ጨለማ እንዳይሆን፣ ሐዘን እንዳይሆን፣ እንዳናለቅስ፣ እንዳንጨነቅ እሱን እንድናመልክ ነው። ከእርሱ ጋር እንድንራመድ፣ ከእርሱ ጋር እንድንጓዝ ነው። ይሄ ማለት ምን ማለት ነው? እንዲበዛልንም ጭምር ነው የመጣው፣ እንድትረፈረፍ። የእግዚአብሔር በረከት ባለጠጋ ታደርጋለች ይላል መጽሐፍ። ባለጠግነት እንደምታውቁት ለራስ ብቻ መብላት አይደለም። የብዙዎችን ህይወት መቀየር ነው። የብዙዎችን ህይወት መለወጥ ነው። ብዙዎችን ከመንገድ ማንሳት ነው። ብዙዎችን ከመውደቅ ማንሳት ነው። በጌታ በኢየሱስ ክርስቶስ ስም ይሄ ህይወት በእኛ ላይ እየበዛ ስላለ አመሰግንሃለሁ።